ሰላም አለይኩም ጋይስ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰሞኑን ጠፍቻለሁ አውቃለሁ። የሆነ ነገር ላማክራችሁ ነበረ ውዶቼ። አንድ ጓደኛ ያለችኝ ሳኡዲ ነው ያለችው። ያው በቅርብ ነው የሄደችው እና በጣም እንደሚያስቸግሯት ያኔ ሐረካት እንደሚያደርጉ ምናምን እርስ በርስ በጣም ሲጣላሉ ሲባል ይሄን ዝም ብሎ ሳይሆን በቃ በኃይለኛው አለች እና እኔ ካላገላገልኩኝ አገርሽ ነው መሸኝሽ ምናምን ብላ ታስፈራራኛለች ሴትዮ ምናምን አለችኝ እና ምን ባረግ ይሻለኛል ምናምን ብላ በቴሌግራም ነገረችኝ እና እኔ ብዙ አማራጭ አለው ወይ ወደ ሀገር መመለስ ወይ ደግሞ መጥፋት ወይ ብቻ ብዙ ነገር ግን ከምንም በላይ ደግሞ አማራጭ ብያሰብኩት ቤት መቀየር ነው ስላት ቤት አይቀየሩልኝም ኤጀንሲዎች ምናምን ነገር አለችኝ ሶ ጋይስ ጭንቅ ላይ ናት በአላህ ከዱአ ቀጥሎ እስኪ ምን ትመኩኛላችሁ በጣም ጨንቆኛል ለዛ ነው እና የሚገርባችሁ ደግሞ ዛሬው ነው የነገረችኝ ዛሬ ማለት ነው እና ጋይስ በአላህ እስኪ ሐሳባችሁን ኮሜንት ላይ ንገሩኝ ወይስ ብቻ አላቅም ምን እንደምል ያኔ የትኛው አማራጭ ይሻላታል መጥፋት ወለ ወደ ሀገር መመለስ ብቻ ከሁለት አንዱ እንጂ ሌላ አማራጭ የላትም እኔ ደግሞ ካሜራ ምናምን ቤት ካለ ተጠንቀቂ ምንም ሐረካት ቢያረግብሽ ሰውየው ያኔ ምንም አይነት እንትን መልስ አትሰጫጭ ያልኳት ምክንያቱም መልሶ ወደሷ ነው የሚያዞሩት እና አላህ ይጠብቃትና እስቲ ከዱአችሁ ቀጥሎ ምንድን ትመክሩኛላችሁ ጋይስ በአላህ ጨንቆኝ ነው ንገሩኝ ፕሊዝ